ሂሩት ታደኛለች። ከወፍጮ ቤት ያመጣውን እህል በሯ ላይ ዝርግፍ እንዳደረገው ጉንጩን ሳም አደረገችው። የሆነው ነገር ግራ ስለገባው በቆመበት ድርቅ ብሎ ቀረ። ፍልቅልቅ ብላ እየሳቀች ምን ነው አለችው። የሆነውን ስላላመነ በሐሳቡ መስሎት አይ ያሰብኩት ነገር ገርሞኝ ነው አላት። ደግማ ሳመችው። ምንድነው የምር ስመሽኝ? አዎ ድንግርግር እያለው ለምን? ስለምወድህ እኔን? አዎ ለምን? ምን ማለቴ መቼ? እንዴት? ግን እኮ እኔም ሁሌ እወድሻለሁ። ተደናበረ። በህይወቱ ተስሞ አያውቅም፣ ተወዶም አያውቅም። ከኖረበት ክፍለ ሀገር ከመጣ ቀን ጀምሮ የሚያውቀው ይህን ሰፈርና ወፍጮ ቤቱን ብቻ ነው። ነገር ግን ሂሩት የተከራየችበት ቤት እህል ማምጣት ከጀመረበት ቀን ጀምሮ እሷን በማየት ብቻ የሚሰማው ስሜት ምን እንደሆነ ባይገባውም ደስ ይለዋል። ሂሩት ስም አሰከረችው። ዝም ብሏት ከሄደ በኋላ ዞሮ አያት። አፈቅርሃለሁ እሺ አለችው። አመሰግናለሁ ብሎ ስቅስቅ ብሎ አለቀሰ። ምን እንደነካው ግራ ገብቷት ምን ሆንክ ስትለው ምንም መሳም ግን ደስ ሲል ማለቴ ባንቺ። የዘመናት ባይተዋርነቱ ከላዩ ላይ ሲራገፍ ተሰማ። አፍቅሬሃለሁ እኮ ነው ያልኩህ። ለምን ታለቅሳለህ? እኔም ቃሉን መጨረስ ተሳነው። ፍቅሩን ከአይኑ ላይ አንብባ በቃ ልብስን ቀይረና እሺ መሳም አሰከረው። ወፍጮ ቤት የመጣ ሁሉ እሱን ወንፊት ብሎ በቅጽል ስሙ ከማብሸቅ ውጪ ከቁብም የሚቆጥሩ አልነበረም። ሂሩት እኮ ሳመችኝ፣ ወደደችኝ፣ አፈቀረችኝ እኔን። ለብቻዎቹን ቃል እየደጋገመ ወፍጮ ቤት ደረሰ። ለጓደኛው ደገመለት፣ ሳቀበት። እሱ ግን ግድም አልሰጠው። በፍጥነት አለቃው እስኪ እሁድ እንኳን ዘንጥ ብሎ የሰጠውን ሻሚዝና ሱሪ እንደ ነገሩ ለበሰ። ጫማውን ዘነጋው። ቢጠሩትም አልሰማም። ተጣድፎ ወጣ። ደግነቱ ለልብ ጥሪ ልብ እንጂ ልብስ አያሻም። ሂሩት እኮ ሳመችኝ ይላል ለራሱ። መልሶ ራሱን ሂሩት የቷ ብሎ ይጠይቃል። ሂሩት ቀዩዋ ናታ፣ ያቺ እንደውም ከድሬ መጣችሁ፣ ሁሌ ከሂሳብ በላይ ጨምራ የምትሰጠኝ፣ ሁሌ የሚጣፍጥ ምግብ የምትሰራው። ውስጡ መልሶ ባለማመን ይጠይቀዋል። ሂሩት የቷ? ያቺ ናታ፣ ሳቋ የሚያምረው፣ እንደውም የሆነ ቀን ቀና ልብ ነው ያለህ ያለችኝ፣ እንደውም ድሬ ወስደሃለሁ ያለችኝ እያለ ራሱ ከራሱ ጋር እያወራ መወደዱ ተአምር ሆኖበት ብቻውን እየለፈለፈ